በበጎነታችሁ ላይ የምትጨምሩት የመጀመሪያው በጎነት ነው ይላል። ይህንን መተርጉማኑ በሶስት ከፍለው አስቀምጠውታል። በጎነት የሚባለው አንደኛ ስጋዊ በጎነት፣ ሁለተኛ መንፈሳዊ በጎነት፣ ሶስተኛ ደግሞ ነፍሳዊ በጎነት። እነዚህን ሶስት ነገሮችን ያስቀምጣል። በጎነት ሲባል ሁላችን የምናስበው ስጋዊ ነገርን ብቻ ሊሆን ይችላል። ስለሱ ብዙ አልጠቅስም፣ ምክንያቱም የተለመደ ስለሆነ። በነገራችን ላይ ስጋዊ በጎነትን ሰዎች ብቻ አይደሉም፣ እንስሳት ያደርጉታል፣ አራዊት ያደርጉታል። ጅብ ለልጁ በጎ ነው፣ ውሻ ለልጇ በጎ ናት፣ እባብ ለልጁ በጎ ነው፣ አንበሳ ለልጁ በጎ ነው። ሰው ቢያገኝ ሊሰብር ይችላል፣ ደሙን ሊመጠው ይችላል። ግን አንበሳ ልጁን አይበላም፣ ልጁን አይሰብርም፣ ልጁን አይገልም፣ ያውም ልጁን ይታደጋል። አራዊት ለልጆቻቸው በጎች ናቸው። እኛ በዚህ ዘመን በጣም የሚያመጻድቀን ለልጆቻችን በምናደርገው ነገር ራሳችንን ከፍ አድርገን እናስባለን። ለአንዳንድ ሰዎች የተቀደደ ልብስ በመስጠታችን፣ ለብሰን የጨረስነውን ልብስ በመስጠታችን፣ ከብዙ ገንዘብ ጥቂት ሽራፊ ሳንቲም በመስጠታችን እንመጻደቃለን። ግን ክርስትና ከዚህ በላይ የምንታዘዘው ከዚህ በላይ የሚጠበቅብን ከዚህ አንዱ ከብዙ ነገሮች ጋር እየተጋፈጥን ያለንበት ምክንያት የሚጠበቅብንን ነገር ባለማድረጋችን ነው። ጥቂቱን ነገር አግዝፈነዋል። ጥቂቱን ነገር በሚዲያ አግዝፈነዋል። ጥቂቱን ነገር በፎቶ አግዝፈነዋል። ጥቂቱን ነገር በካሜራ አግዝፈነዋል። ጥቂቱን ነገር በግጥምና በቅኔ እናገዝፈዋለን። በጣም ጥቂቱን ነገር ትልቅ አድርገን ስለምናሳይ ትልቁን ነገር ማድረጋችን እዚህ ነው ምንደነግጠው። ትልልቅ ሰዎች ሲነሱ ምንደነግጠው፣ ታላቅ ነገር ሲደረግ ምንደነግጠው፣ የተለየ ነገር በማህበረሰባችን ስናገኝ እጃችን አፋችን ላይ ምንጭነው። ለዛ ነው ምንደነቀው። ለዛ ይሄ ብቻም አይደለም። ታላላቅ ደጋግ ሰዎች ሲነሱ እነሱን ራሳቸውን ብለን ማጥፋት የምንፈልገው ከማህበረሰብ የተለየ ደግነት ስለሚታይባቸው ብዙ ርኅሩህ ሰዎች፣ ብዙ አዛኝ ሰዎች፣ ለሀገር ውለታ የሚውሉ ሰዎች፣ ለቤተ ክርስቲያን ውለታ የሚውሉ ሰዎች፣ መልካም የሚያደርጉ ሰዎች በሆነ ጫጫታ እንዲጠፉ ይደረጋል። በሆነ ጫጫታ እንዲሸማቀቁ ይደረጋል። ለእኛ እንግዳ ነዋያ፣ ለሰይጣን እንግዳ ይሆንበታል በጎ ነገር፣ ለሰይጣን እንግዳ ይሆንበታል መልካም ነገር። ክርስቶስ ጻድቅ ሆኖ በተገለጠበት ዘመን ሰይጣን ደንግጧል። ዕንቁ ሆኖ ብርሃን ሆኖ ፀሐይ ሆኖ የዓለምን ኃጢአት ሲገልጥ፣ የፈሪሳውያንን ኃጢአት ሲገልጥ፣ የእነሱን ግብዝነት የእነሱን ማስመሰል ሲያሳይ ደነገጡ። የእነሱ የእሪያ መልክ ታየባቸው። ስለዚህ ዕንቁውን ጠቅጥቆ ሰብሮ ማጥፋት ፈለጉ። የጌታ ብቻ አይደለም፣ የዮሐንስ መጥምቅ እንደዛ፣ የእመቤታችን እንደዛ። በዘመናቸው በዚያ ክፉ ትውልድ ዘመን፣ በዚህ አሉተኛ ትውልድ ዘመን፣ በዚህ አመንዝራ ትውልድ ዘመን፣ በዚያ በጎውን ነገር ሁሉ ወደ ክፉ በሚተረጉም ዘመን፣ ያለማቋረጥ በሚተች ትውልድ ዘመን፣ ጽድቅ በረከሰበት ዘመን፣ በማይታይበት በማይገለጥበት ዘመን፣ በዚያ ዘመን ያ ትውልድ ክርስቶስን ሲያይ ደነገጠ። እመቤታችንን ሲያይ ደነገጠ። ዮሐንስ መጥምቅን ሲያይ ደነገጠ። ለምን? ዮሐንስ መጥምቅ ከበረሃ መጣ ነገሥታቱን ያለ መፍራት። በዚህ ዘመን እንዲህ የሚያደርጉ ሰዎች ያስደነግጡናል። እና ከሥጋዊ በጎነት ያለፈ መንፈሳዊ በጎነት፣ ነፍሳዊ በጎነት ተብሎ የሚገለጣለ። መንፈሳዊ በጎነት የሚባለው ምን ማለት መሰላችሁ? ሰዎችን ከክህደት ወደ ሃይማኖት ማምጣት ነው የመጀመሪያው። ከክህደት ወደ ሃይማኖት፣ ካለማመን ወደ ማመን ማምጣት፣ ከቤተ ክርስቲያን ውጭ የሆኑትን ሰዎች ወደ ቤተ ክርስቲያን ማምጣት፣ ወደ መቅደሱ ማምጣት፣ ወደ ንስሐ ማምጣት፣ ወደ ሥጋ ወደሙ ማምጣት፣ የተሰበረውን መንፈስ መጠገን፣ የተሰበረውን ማንነት መጠገን፣ ራሳቸውን የሚያጠፉ ሰዎችን መታደግ። ይሄ ነው መንፈሳዊ በጎነት የሚባለው። ይሄ እንደጎደለ ታውቃላችሁ። በዚህ ምክንያት ብዙ ወጣቶች ራሳቸውን ሲጥ እያረጉ ይገኛሉ። ራሳቸውን ከፎቅ ይወረውራሉ። 10 ብር ገመድ ነፍሳቸውን ያሳልፋሉ። ለምን እንደሆነ ታውቃላችሁ? ከእኛ መንፈሳዊ በጎነት ጠፍቷል። መንፈሳዊ ርኅራኄ ጠፍቷል። አናጽናናቸውም፣ አንሰማቸውም፣ አናዳምጣቸውም፣ አንረዳቸውም። ስለዚህ ቤታቸውን ዘግተው ይኖራሉ። ችግራቸውን ለእኛ ቢነግሩን እንዘረግፍባቸዋለን። ለዩቲዩብ ፍጆታ እናውለዋለን፣ ለቲክቶክ ፍጆታ እናውለዋለን፣ ለፌስቡክ እንለቀዋለን፣ እንሸጠዋለን ገመናቸው። ስለዚህ ይፈራሉ፣ ሳይነግሩን ይሞታል። እኛ ከሞቱ በኋላ ውድ በሆነ ሳጥን ሬሳቸውን ይቀብራሉ። ስላሟሟታቸው የተለያየ ነገር እናወራለን። አንዱ በዚህኛው እንዲሆነ ነው አሉ። ከባሏ ጋር እንደዚህ ፍቅረኛ ነበራት አሉ። አይደለም ከእናት ከአባቷ ጋር አይደለም ይጣራ
ራሷን ያጠፋችበት ምክንያትም እንዲህ መሆን አለበት። የየራሳችንን ትንታኔዎች እንሰጣለን። ሰውየው በሕይወት እያለ የትየዋ በሕይወት እንረዳቸው ኦርቶዶክስ ሆነን ለሌሎች ተስፋ መሆን አልቻለም። የመኖር ተስፋ፣ የመኖር ምክንያት፣ የሕይወት ምክንያት፣ የመዳን ምክንያት፣ የመጽናናት ምክንያት፣ የዚህ ምክንያት መሆን አልቻለም። በብዙ ነገር ወደቅን። ስለዚህ ወጣት ረገፈ። ታቦት ይዘን መውጣታችን መልካም ነው። በዓለ ጥምቀትን ማክበራችን መልካም ነው። ሰው ግን እየሞተበት ነው። ለዚህ መድረስ ካልቻልን ንስሐ መግባት ብቻ አይደለም ይመናል፣ መልካም ነው ይሄ። ሥጋው ደግሞ መቀበል ብቻ አይደለም ይመናል፣ መልካም ነው ይሄ። ከዚህ ማለፍም ግን ይፈልጋል።